ሰላም ጤና ይስጥልኝ ውድ የትዝታ ስፖርት የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የትዝታ ስፖርት የመረጃ ሰዓታችን ከይሳ ጀምሮ ለእናንተ መድረሱን የሚቀጥል ነው የሚሆነው። በቆይታችን በርካታ ስፖርታዊ መረጃዎችን እየነገርናችሁ ከእናንተ ጋር የአብሮነት ቆይታ የሚኖረን ይሆናል። እናንተም በቆይታችሁ የዩቲዩብ ቻናላችን ላይ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አስፈሩልን። ትናንት የተወዳጁ የአውሮፓ ቻምፒዮንስ ሊግ የሁለተኛ ጨዋታዎች ተደርገዋል። በእነዚህ ጨዋታዎች ዙሪያ የምናነግራችሁ ነገር አለ። እንዲሁም ደግሞ ዛሬ የሚጠበቁ ጨዋታዎች አሉ። ፒኤስጂ ከባርሴሎና የሚያደርጉት የምሽቱ ተጠባቂ ጨዋታ ነው። አርሰናል ከኦሎምፒያኮስም እንዲሁ ጨዋታውን ያደርጋል። እነዚህ ጨዋታዎችንም የምናነሳ ነው የሚሆነው። በትናንትና ታዲያ በተደረጉት ጨዋታዎች አስገራሚ ውጤቶች ተመዝግበዋል። ሊቨርፑል ተከታታይ ሁለተኛ ሽንፈት ገጥሞታል ማለት ነው። ወደ ቱርክ ያመራው ሊቨርፑል በጋላታሳራይ 1-0 ተሸንፎ ወደ ቀዩ ምድር ተመልሷል ማለት ነው። እነዚህን ጉዳዮች የምናነሳ ነው። ቼልሲ አሸንፏል። አሁንም በተከታታይ የቀይ ካርድ ሰለባ መሆኑን ቀጥሏል። ይህንን ጉዳይ የምናነሳ ነው የሚሆነው። ትናንትና ታዲያ መጀመሪያ የተደረገው ጨዋታ 1:30 ላይ የተደረገ ጨዋታ ነበረ። ይህም ጨዋታ የተደረገው ታዲያ በካይራት አልማቲና በሪያል ማድሪድ መካከል ነበረ። ሪያል ማድሪድ ወደ ካይራት አልማቲ አምርቶ ወደ ካዛኪስታን ማለት ነው በትናንትናው ጨዋታ ታዲያ 5-0 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ኪሊያን ምባፔ አስደናቂ ብቃቱን በማሳየት 3 ግቦችን አስቆጥሮ በጨዋታው ሃትሪክ ሰርቷል። እንዲሁም ደግሞ የጨዋታ ኮከብ ተብሎም ተሸልሟል። ምናልባት ከጨዋታው አስቀድሞ በርከት ያሉ መነጋገሪያ ርዕሰ ጉዳዮች የነበሩት ተመጣጣኝ ያልሆነ ግጥሚያ ይታያል ነበር የተባለው። እንደተጠበቀውም ተመጣጣኝ ያልሆነ ግጥሚያ ነው የተመለከት ነው። ለካይራት አልማቲ ተጫዋቾች ትልቅ ድል ይዞ ከመምጣቱ ውጪ በጨዋታው ነው የሚባል ሙከራዎችንም ማድረግ አልቻሉም። ካይራት አልማቲዎች ማለት ነው። እንግዲህ ሪያል ማድሪድና እነሱ ያላቸው ደረጃ በፍጹም የማይመጣጠን ነበረ። እንደተጠበቀው ቀለል አድርጎ ጨዋታ 5-0 በሆነ ውጤት አሸንፏል ማለት ነው ሪያል ማድሪድ። ትናንት እንግዲህ ኪሊያን ምባፔ ታዲያ 60ኛ የቻምፒዮንስ ሊግ ግቡን አስቆጥሯል። ኪሊያን ምባፔ በዘንድሮው የማድሪድ ቆይታው በእጅጉ አስደናቂ ብቃቱን እያሳየ ነው የሚገኘው። በባለፈው 6 ጨዋታዎች 13 ግቦችን አስቆጥሯል በአጠቃላይ ማለት ነው። ታዲያ ለኪሊያን ምባፔ የተለየ ምሽት ነበር የትናንትናው ጨዋታ ማለት ነው። በዚህ ሲዝን በ9 ጨዋታዎች 13 ግቦችን አስቆጥሯል። እንዲሁ ደግሞ አጠቃላይ በሲዝኑ የሀገራት ጨዋታን ጨምሮ እንግዲህ 15 ግቦችን ነው ኪሊያን ምባፔ ያስቆጠረው ማለት ነው። ትናንት ታዲያ 5-0 ማሸነፉን ተከትሎ የጨዋታም ኮከብ ተብሎ ተመርጧል ኪሊያን ምባፔ ማለት ነው። ትናንት ለኪሊያን ምባፔ የተለየ ምሽት ነበረ። ኪሊያን ምባፔ እንግዲህ አራተኛ ሀትሪኩን በአውሮፓ ቻምፒዮንስ ሊግ ምሽት ያሳለፈው ክለብ ብሩጅ ላይ ከዚህ በፊት ሀትሪክ ሰርቷል። ባርሴሎና ላይ ሀትሪክ፣ ማንቸስተር ሲቲ ትናንት አራተኛ ሀትሪክን ደግሞ በካይራት አልማቲ ላይ አድርጓል ማለት ነው። እንግዲህ 7ተኛው ጎል ስኮረርም ሆኗል በአውሮፓ ቻምፒዮንስ ሊግ ታሪክ ማለት ነው። የአንድሬ ሼቬሽንኮን እና የሩድ ቫን ኒስተልሮይን ታሪክ ተጋርቷል። ትናንት 60ኛ ጎሉን አስቆጥሮ ማለት ነው የቻምፒዮንስ ሊግ 60ኛ ጎሉን አስቆጥሯል። ለሁሉም ትናንት የኪሊያን ምባፔ ምሽት ነው ብሎ መናገር ይቻላል። የፈረንሳዊ አጥቂ በማድሪድ ቤት ቆንጆ ጊዜን እያሳለፈ ነው የሚገኘው። በጃቪ አሎንሶ ነገሮች ሁሉ የሰመሩለት ይመስላል ማለት ነው። በጨዋታም ታዲያ ፍጹም የላቀ ቴክኒኩን እያሳየ ነው የሚገኘው። ጎሎችን ያስቆጥራል፣ የግብ ዕድሎችን ይፈጥራል። ኪሊያን ምባፔ ዘንድሮ በሪያል ማድሪድ ቁልፉ ሰው ሆኖ እየተመለከት ነው የምንገኘው። ትናንትና ሌላኛው ጨዋታ ታዲያ ደግሞ አስገራሚ ውጤት የተመዘገበበት ቤኔፊካና ቼልሲን ያገናኘው በስታንፎርድ ብሪጅ ጨዋታ ነበረ። ቼልሲ ኦንጎል በተቆጠረ ግብ ማለት ነው 1-0 አሸንፎ ወጥቷል። ተቸግሮ ቢሆን አሸንፏል። በተለይ በመጨረሻው ደቂቃዎች ላይ ጫና በርቶበት ነበር። ጆዜ ወደ ቀድሞ ቤታቸው ተመልሱበት ነበር። ጆዜ ሞሪኖ ከጨዋታው በኋላም የቼልሲ ደጋፊዎች ሲዘምሩለት ነበረ ከመጀመሩ እስከሚያልቅ ድረስ። ይህ የእንግሊዝ ባህል ነው። በእንግሊዝ ውስጥ ያሉ ሰዎች እንደዚህ አይነት ባህል አላቸው። ከዚህ በፊት ያስደስታቸውን ሰው አይረሱም። ከተለያዩ ቡድኖች ጋር እዚህ መጥቻለሁ እና ሁልጊዜም እንደዛ ሲዘመርልኝ ነው የነበረው። ለቀድሞ ተጫዋችና አሰልጣኝ አክብሮት አለ። በጣሊያን ቱሪን ላይ ቢሆን ግን በእርግጠኝነት እንደዛ አይቀበሉኝ የሚል አወዛጋቢ ንግግር ነው የተናገሩት ጆዜ ሞሪኖ ማለት። ቼልሲ ደጋፊዎች ትናንት በደማቁ ነበር ለአሰልጣኝ ጆዜ ሞሪኖ አቀባበል ያደረጉላቸው። ምንም እንኳን ጆዜ ሞሪኖ ይህ ይገባቸዋል የሚለው ሚዛን የሚደፋ ነው የሚሆነው። ቼልሲን ከምንም አንስተው ባለክብር ያደረጉት ተኳካካሪ ያደረጉት አሰልጣኝ ሮማን አብርሃሞቪች እና ባለሀብቱ ሮማን አብርሃሞቪች ከዛ በኋላ የሚጠቀሱት ሰው
ጆዜ ናቸው፣ አሰልጣኝ ጆዜ ሞሪኖ ናቸው። ለዚህ ውለታቸው ታዲያ የብሪጅ ሰዎች ወይም ደግሞ ቼልሲ ደጋፊዎች ትናንት በደማቁ ነው የተቀበሏቸው። ትናንት ታዲያ ቼልሲ አሁንም ከቀይ ካርድ ጋር የሚፋታ አልመሰለም። ጃኦ ፔድሮ በ96ኛው ደቂቃ ላይ ወደ መገባደጃው ደቂቃ ላይ 1 ደቂቃ እንደቀረ በቀይ ካርድ ከሜዳ በሁለት ቢጫ ወጥተዋል ማለት ነው። ትሮባ ቻሉባ ወጥቷል በብራይተኑ ጨዋታ ላይ። በማንቸስተር ጨዋታ ላይ አህዱ ብሎ ቀይ ካርድን የጀመረው ደግሞ ግብ ጠባቂው ሮበርት ሳንቸዝ ነበር። ከዛ በኋላ በ3 ተከታታይ ጨዋታዎች ላይ የቀይ ካርድ ሰለባነቷንም ቀጥሏል። ቼልሲ አሁንም ቢሆን በተከላካይ ክፍሉ ጥያቄዎች የተነሱበት ነው የሚገኙት። የፈጠራ አቅሙ ተዳክሟል። ኮል ፓልመርም ካጣ በኋላ ኮል ፓልመር ለቡድኑ ምን ያክል በእጅጉ አስፈላጊ ተጫዋች እንደሆነ በቼልሲ ቤት በተደጋጋሚ እየተመለከት ነው የምንገኘው። በትናንትናው ጨዋታም ታዲያ በመጀመሪያው አጋማሽ የግብ ዕድሎችን ፈጥረው ነበር፣ ነገር ግን ሊጠቀሙበት አልቻሉም። በሁለተኛው አጋማሽ ቤኔፊካዎች ተጭነው ተጫውተው ነበር፣ ግን ግብ ማስቆጠር አልቻሉም። ያም ሆነ ቼልሲ አስፈላጊውን 3 ነጥብ አግኝቷል። ትናንት ተሸንፎ ቢሆን ኖሮ ተከታታይ 3ኛ ሽንፈቱ ይሆን ነበረ። ነገሮች ወደ ጥሩ ሁኔታዎች ላይ አያመሩም ብሎ ማንሳት ይቻል ነበር። 4ኛ ሽንፈቱ ነው የሚሆነው። በባየር ሙኒክ ተሸንፏል፣ በብራይተን፣ በማንቸስተር ዩናይትድ፣ አሁን ደግሞ ትናንት በቤኔፊካ ቢሸነፍ ኑሮ ለኢንዞ ማሬስካ ጥሩ የማይሆን ስሜት ይሰማቸው ነበር፣ ወይም ደግሞ ጥያቄዎች መነሳታቸው የማይቀር ነበረ የሚሆነው። ትናንት ግን ቼልሲ አስፈላጊ 3 ነጥብ አግኝቷል። ቀጣይ ከሊቨርፑል ጋር ነው ጨዋታውን የሚያደርገው። ዳኛው ጋላታሳራይ 1-0 ሊቨርፑልን ያሸነፈበት ጨዋታ ነው። ሊቨርፑል ህመሙ ምልክቱ እየታየ ነው እየተባለ ነው የሚገኘው። በባለፈው በክሪስታል ፓላስ 1-0 2-1 እንደተሸነፈ የምናስታውሰው ነው ሊቨርፑል ማለት ነው። ትናንት ደግሞ በጋላታሳራይ ወደ ቱርክ አቅንቶ በኦስሚኔ የፍጹም ቅጣት ምት ግብ ተሸንፎ ተመልሷል ማለት ነው። ሊቨርፑል ተከታታይ 2ኛ ሽንፈቱን ነው ያስተናገደው ማለት ነው። ትናንት አሌክሳንደር አይዛክ ሞሐመድ ሳላህን ከተቀያሪ ወንበር ላይ አድርገው ነበረ ጨዋታውን የጀመረው። በኋላ ተቀይረው ገብተው ምንም ተጽዕኖ መፍጠርን አልቻሉም። ሊቨርፑል ብዙ ጥያቄዎች የተነሱበት ነው የሚገኙት። ከዚህ በፊት የነበሩትና 6 ጨዋታዎች ያሸነፈበት መንገድ አሳማኝ አልነበረም እየተባለ በብዙዎች ዘንድ እየተተቸ ነበር የሚገኘው። አሁን ለዛ ማሳያ ይሆን ዘንድ ባለፉት 2 ጨዋታዎች ላይ መሸነፉ ደግሞ ይህ ትክክለኛው መንገድ ላይ እንዳልነበረ የሚያሳይ ነው እየተባለ በብዙዎች ዘንድ ጥያቄ የተነሳበት ነው የሚገኘው። አርነ ስሎት አሁን ጫና ላይ ያሉ ይመስላል። ቀጣይ ጨዋታ ከቼልሲ ጋር ነው የሚኖራቸውን ጨዋታ የማሸነፍ ግዴታ ውስጥ ነው። በእርግጥ ፕሪሚየር ሊጉን አሁንም በ15 ነጥቦች እየመሩ ነው። አርሰናል በ2 ዝቅ ብሎ በ13 ነጥብ ከነሱ 2ኛ ደረጃ ላይ ተቀምጧል ማለት ነው። ምናልባት ቀጣዩን ጨዋታ የማሸነፍ ግዴታ አለባቸው። ካልሆነ ግን ነገሮች ወደ ሌላ መልክ ሊይዙ ይችላሉ እየተባለ ነው የሚገኙ። በተከላካይ ክፍሉ በተለይ ደካማ የተከላካይ ክፍል እንዳለው የተመለከተ ነው። ቨርጂል ቫንዳይክ ከቀድሞ አቋም ላይ ያለመገኘት፣ የኮናቴም እንደዚሁ ፕራይም ላይ ያለመገኘት አሁንም ተከላካይ ክፍሉ ላይ ጥያቄ እንደተነሳበት፣ የፊት መስመሩን በሚገባ አጠናክረዋል፣ የአማካይ ክፍሉን በሚገባ አጠናክረዋል። ነገር ግን በመጨረሻው ደቂቃ የፓላሱን ጉሄን ለማስፈረም ተቃርቦ የነበረ ቢሆን በመጨረሻም በኦሊቨር ግላስነር አማካኝነት ያ ሳይሆን እንደቀረ የሚታወስ ነው። ያንን ነገር ማድረግ እንዳለባቸው አሁን ላይ የሊቨርፑል አመራሮች የሚጸጸቱበት ውሳኔ እንደሆነ፣ ቅድሚያ መስጠት የነበረባቸው ተከላካይ ክፍሉ ላይ እንደሆነ በደንብ የተመለከተ ነው። የተከላካይ ክፍሉ ያልተረጋጋ ጎሎች ያስቆጠራል። ሊቨርፑል ግን በዛው ልክ ጎል የሚቆጠርበት ክለብ እየሆነ ነው። አርሰናልን ስንመለከት ጎል ያስቆጠራል፣ ግን ጎል የማይቆጠርበት ክለብ ጠንካራ ተከላካይ ክፍል ያለው ነው። ሊቨርፑል እዚህኛው ግን የዋንጫ ቡድን ነው ተብሏል። ግን የዋንጫ ቡድን ከሆነ ዘንዳ ደግሞ የተከላካይ ክፍሉ በደንብ መጠናከር አለበት። የተከላካይ ክፍሉ ተጠናክሮ እየተመለከት ነው አይደለም። ለዚህ ደግሞ አሁን ላለፉት 2 ጨዋታዎች ላይ ማሳያው ጎሎች የተቆጠሩበት መንገድና የተከላካይ ክፍሉ በእጅጉ የተፈረከረከበት መንገድ ስንመለከት በእጅጉ ሊቨርፑል በቀጣይ የተከላካይ ክፍሉ ማጠናከር እንዳለበት ለነገ የሚባል የቤት ስራ እንደሆነ ተመልክተናል በትናንትናው ጨዋታ። በተለይ ደግሞ የፍሎሪያን ዊርትዝ ያ ሁሉ ብር ወጥቶበት ወደ 130 ሚሊዮን ፓውንድ የሚጠጋ ገንዘብ ፈሰስ ተደርጎበታል። አሁንም በጨዋታዎች ላይ እያደረገ ያለው እንቅስቃሴ ያን ያክል እዚህ ግባ የሚባል ነው፣ በዜሮ የሚባዛ ውጤት ሆኗል። ብዙዎች ፍሎሪያን ዊርትዝ ላይ ጥያቄ እያነሱ ነው። ጄሚ ካራገር ግን ከዚህ የተቃረነ ሀሳብ ነው ያለው። ጄሚ ካራገር ፍሎሪያን ዊርትዝ እንደዚህ የሆነበት ምክንያት አሌክሲስ ማካሊስተር ሊያግዙ ይገባል። አሌክሲስ ማካሊስተር ጥሩ ብቃት ላይ ስላላደለ ነው። አሌክሲስ ማካሊስተር ጥሩ ብቃት ላይ ቢሆን ፍሎሪያን ዊርትዝ ጥሩ ይሆናል። በጠባብ ስፔስ ላይ ኳሱን ብቻውን ቢሰጠው እሱ ደግሞ ጥሩ ጎሎችን ያስቆጠራል ወይም ደግሞ የግብ ዕድሎችን ይፈጥራል የሚል ሀሳብ ሰጥቷል ጄሚ ካራገር ማለት ነው። ለሁሉም ሊቨርፑል ላይ አሁን ጥያቄዎች መነሳት ጀምረዋል። ሊቨርፑል ታሟል። ህመሙ ማሳያ ነው፣ ለመታመሙ ማሳያ የሚሆኑ ምልክቶችን እያሳየ ነው የሚገኘው እየተባለ ነው የሚገኘው። ምናልባት በቀጣይ
ያሉት ጨዋታዎች ላይ ምናልባት ለሊቨርፑል ፈታኝና ከባድ እንደሚሆኑ የሚጠብቅ ነው። ምናልባት ቼልሲ አሁን ባለው ወቅታዊ አቋምም ሊቨርፑልን ያን ያክል ከባድ ተጋጣሚ ይሆናል ተብሎ አይጠበቅም። ሁለቱም ጥሩ ወቅታዊ አቋም ላይ አይደለም የሚገኙት ባለፉት 2-3 ጨዋታዎች ላይ ማለት ነው። ስለዚህ የሁለቱ ጨዋታ በእጅጉ በቀጣይ በፕሪሚየር ሊጉ የሚጠበቅ ነው የሚሆነው። ሊቨርፑል እና አርነ ስሎት በቀጣይ ምን አይነት መንገድ ሊከተሉ ይችላሉ? ቶሎ ያገግማሉ ወይስ ደግሞ እዚሁ በውጤት ማጣት ውስጥ ሊቀጥሉ ይችላሉ? ነገሮች ባልሆነ መንገድ ይሄዳሉ የሚለው በእጅጉ የሚጠበቅ ነው የሚሆነው። ሌሎች ጨዋታዎች ታዲያ ቦዶና ቶተንሃም አቻ ተለያይተዋል። ኢንተር ሚላን 3-0 ስላቫ ፕራግን አሸንፏል። ማርሴይ 4-0 አያክስን፣ ባፎስ እና ባየር ሙኒክ ያደረጉት ጨዋታ ባየር ሙኒክ 5-1 አሸንፏል። በዚህ ጨዋታ ኬን 2 ግቦችን አስቆጥሯል ማለት ነው። ኬንም ዘንድሮ በባየር ሙኒክ ቤት ቆንጆ ጊዜን እያሳለፈ ነው የሚገኘው። ጎሎችን እያስቆጠረ በላሊጋ በቡንደስሊጋውም እንዲሁም ደግሞ በቻምፒየንስ ሊግ ምሽቶችም ጎሎችን እያስቆጠረ ሪከርዶችን እየሰባበረ ነው የሚገኘው ማለት ነው። ይህ የባየር ሙኒኩ አጥቂ ማለት ነው። ዛሬ ተጠባቂ ጨዋታ አለ። ባርሴሎና ከፒኤስጂ ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። ሁለቱ ቡድኖች ቆንጆ እግር ኳስ የሚታይበት ጨዋታ ይሆናል ተብሎ ይታሰባል። ይህ ጨዋታ ማለት ነው። ባርሴሎና ፒኤስጂ ከዚህ በፊት ሲገናኙ ጥሩ እግር ኳስን የምናይበት ይሆናል። እንዲሁም ደግሞ ዛሬ ወደ ቀድሞ ቤታቸው የሚመለሱት ሉዊስ ሄንሪኬ ናቸው። ከባርሴሎና ጋር የተለየ ቁርኝት አላቸው ሉዊስ ሄንሪኬ ማለት ነው። በባርሴሎና ቆይታቸውም ጥሩ ጊዜን የሚባል አሳልፈዋል። በተለይ ደግሞ ከልጃቸው ህልፈት ጋር ተያይዞ ብዙ የማይረሷቸው ምሽቶችን በዛ ሜዳ አሳልፈዋል። ልጃቸው ዣና የባርሳን ባንዲራ ይዛ የተነሳችው ፎቶ ስቲል በሉዊስ ሄንሪኬ ፋውንዴሽን ወይም ደግሞ ዣና ፋውንዴሽን ላይ እንዲቀመጥ ተፈቅዶላቸው በፒኤስጂ ሰዎችም እንደዚሁ አሰርተው አስቀምጠውላቸዋል ማለት ነው። በናስር አልካላፊ ማለት ነው። ይህም ታዲያ ባርሴሎና ጋር ተመልሰው የሚሄዱበት በእጅጉ የሚጠበቅ ነው የሚሆነው። ሁለቱ ቡድኖች ውብ እግር ኳስን የሚጫወቱ ቡድኖች ናቸው። ታዲያ በዛሬው ጨዋታ በእጅጉ የሚጠበቀው ይህ ነው። ይህንን ጨዋታ ለተመልካች አዝናኝ የሆነ ጨዋታን ለሚወድ በተለይ ደግሞ ፖሴሽን እግር ኳስ ለሚወድ ሰው ጥሩ የሆነ እግር ኳስን ያሳያሉ ተብሎ ይጠበቃል። በሁለቱም ቡድኖች የጉዳት ዜናዎች አሉ። በባርሳ በኩል ራፊና፣ ጋቪ፣ ፈርሚን ሎፔዝ እና ግብ ጠባቂው ጋርሻ ከዛሬው ጨዋታ ውጭ ናቸው። እንዲሁም ደግሞ በፒኤስጂም በኩል ኦስማን ደምበሌ፣ ኪቫራትስኬሊያ እና ማርኪኒዩስ ከዛሬው ጨዋታ ውጭ እንደሆኑ ተነግሯል ማለት ነው። ሁለቱም ወሳኝ የሚባሉ ተጫዋቾቻቸው ነው ያጡት በዛሬው ጨዋታ። ታዲያ ምን አይነት አሰላለፍን ምን አይነት አቀራረብ ይኖራቸዋል? ሁለቱ አሰልጣኞች ወሳኝ የሚባሉ ተጫዋቾቻቸውን አጥተዋል። ምናልባት አሰልጣኝ ሉዊስ ሄንሪኬ በኩል በተለይ ደምበሌን፣ ኪቫራትስኬሊያና ማርኪኒዩስ አንበላቸውን ጭምር ነው ያጡት። በአማካይ ክፍሉ ላይ እነ ፔድሪን የመሳሰሉ ተጫዋቾች አሉ። በባርሳ ቤት የመሀል ሜዳው ላይ ብልጫ ይወሰድባቸዋል ተብሎ ይታሰባል። ይህ ጨዋታ ዛሬ በእጅጉ የሚጠበቅ ጨዋታ ነው። ውብ እግር ኳስን የምናይበት ጨዋታ ይሆናል ተብሎ ይታሰባል። የጨዋታው ታዲያ ምሽት 4 ሰዓት ላይ ነው የሚደረገው። ሌሎች ጨዋታዎች የሚደረጋሉ። ኮፐንሃገን ከክራባ ፕራግ 1 ሰዓት ከ45፣ ሮያል ዩኒየን ከኒውካስትል 1 ሰዓት ከ45፣ አርሰናል ከኦሎምፒያኮስ 4 ሰዓት ላይ፣ ባርሴሎና ከፒኤስጂ 4 ሰዓት፣ ባየር ሊቨርኩሰን ከፒኤስቪ እንዲሁም ዶርትመንድ ከአትሌቲኮ ቢልባኦ፣ ሞናኮ ከማንቸስተር ሲቲ፣ ናፖሊ ከስፖርቲንግ ሊዝበን፣ ቪያሪያል ከዩቬንቱስ ዛሬ ምሽት 4 ሰዓት የሚደረጉ ጨዋታዎች ናቸው። አርሰናልም ከጣፋጩ ከኒውካስትል ድል በኋላ ነው ይህን ጨዋታ የሚያደርገው። አርሰናል ይህን ጨዋታ ያሸንፋል ተብሎ ይጠበቃል። ዊሊያም ሳሊባ በጨዋታ ተመልሷል። እንዲሁም ደግሞ ፊርማውን 5 ዓመታት እስከ 2030 የሚቆይበትን ፊርማ ካስቀመጠ በኋላ የሚያደርገው ጨዋታ ነው። በአርሰናል በኩል ታዲያ ዊሊያም ሳሊባ በአርሰናል ቤት መቆየቱን ተከትሎ በጣም ደስተኛ የሆኑት አሰልጣኝ ሚኬል አርቴታ ናቸው። ደስታቸውን በእጅጉ ሲገልጹ ነበረ። እሱ የተለየ ተጫዋች ነው፣ ከሜዳም ውጭ ከሜዳም ውስጥም ጥሩ ተጫዋች ነው፣ ለቡድኑ ፍቅር አለው፣ በተጫዋቾቹም የሚወደድ ተጫዋች ነው የሚል ሀሳባቸውን ሰጥተዋል። በዛሬው ጨዋታ ታዲያ ከዚህ ድል ማግስት ነው እጥፍ ድርብ ድል ነው ለአርሰናል ማለት ነው። ወሳኙን የተከላካይ መስመራቸውን ፊርማ ያገኙበት ነው። ከዛ በኋላ ደግሞ ከአስፈላጊው 3 ነጥብ አሳክተው የተመለሱበት ነው። ሊቨርፑል ተቀናቃኛቸው ነጥብ ጥሏል። ዛሬ ደግሞ አርሰናል ኦሎምፒያኮስን ያሸንፋል ተብሎ ነው የሚገመተው። ለሁሉም እናንተ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አካፍሉን። ማን ያሸንፋል? የጨዋታ ግምታችሁን አካፍሉን። ለዛሬው የያዝናቸው ስፖርታዊ መረጃዎች የተከታተላችኋቸውን ይመስሉ ነበር። የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ሰናይ ጊዜን ተመኘ።